ሀና ለአሴር ሁለተኛ አጠገቤ አትድረስ ላይክ አልፈልግም ብላ ሸኝታለች። እንደገና የሀና አባትም ሁለተኛ እንዳንተ ልጅ እንድኖረኝ አልፈልግም ላይክ አልፈልግም ብሎ ሸኝቷል። ስለዚህ በዛሬ ቀን አሴር በጣም አዝኗል። እዚህ ምድር ላይ በችግርና በጭንቀት በብቸኝነት ነበረ ዛሬን ያየው። ከጊዜ በኋላ ደግሞ ሀናና የሀና አባት ሲያገኝ ተስፋ አግኝቶ ነበረ። በዛሬ ቀን ደግሞ እንደ በፊቱ ብቸኝነት መርጦ እንትን ብሏል፣ አዝኗል። እና ከዛሬ ቀን እንግዲህ ተስፋ አስቆርጣለች ሀና። የአሴር አባትም ያው ሰርቆ የታሰረ መስሎት ለዛ ነው እንዳንተ ልጅ እንድኖረኝ አልፈልግም ብሏል። እንደገና ደግሞ ሀናም ታረቀኝ የኤልያስ ጓደኛ እንግዲህ ለሀና ኤልያስ ነበረ ብር እየላክለት የነበረ ለአሴር። አሴር ደግሞ ከአባትሽ ጋራ የተገናኘው በኤልያስ ምክንያት ነው። ስለዚህ አሴር ከኤልያስ ብር እየተቀበለ ለአባትሽ ከአባትሽ ጋራ ይውል ነበረ ብሎ ታረቀኝ እንግዲህ ይሄን ምስጢር ለሀና ስነግረው ሀና ከነጭራሹ አሴርን ጣላችሁ፣ አሴር ከህይወቴ ውጣልኝ፣ ካሁኑ በኋላ ላይክ አልፈልግም በቃ ብላ አባራለች። ግን ደግሞ እሱ ያለፈ ታሪክ ነው። አሴር እንግዲህ ታውቃላችሁ በስቃይ እናትና አባት አጥቶ መንገድ ላይ ያደገ። እንግዲህ ሰው ልጅ እኮ ወዶ አይደለም የሚሰርቀው። አንዳንድ ሰዎች በቃ ተሸግረው የሚበሉ ሲያጡ ሲቸገሩ በቃ ስርቆትን እንደ ስራ አድርጎ ወደ ስራ እንትን ይሰርቃሉ ማለት ነው። አሴር በአሁኑ ሰዓት ከአቶ ኖላዊ ጋር መዋል ከጀመረ ተለውጦ ነበረ። የአሁኑ ስርቆት ሳይሆን እስር ቤት የገባ ለአቶ ኖላዊ መስዋዕት ከፍሎ ነው፣ ለሀና ብሎ ነው። ሀና ብቻዋን ከአባቷ ጋር ከምትሰቃይ እሱ ለኔም አባቴ ብዬ ከተቀበልኩኝ መርዳት አለብኝ፣ የቤተሰቦቼ ንብረት ስጠኝ። መልካሙ እንግዲህ ታውቃላችሁ የእንጀራ አባት ነው፣ ግን በጣም ክፉ ሰው ነው። እንግዲህ እንዳያችሁ አሴርን ከሰዎች ህግ ጋራ ተመካክሮ ነው የብርን ተከፋፍሎ በልቶታል። ግን ደግሞ ክስም ምንም የለም፣ ዝም ብሎ አስሮት ያ ብር ለመስገቡ የተዘጋጀ ብር ወይም ለአሴር የተዘጋጀ ብር እነሱ ተከፋፍሎ በልቶታል። ብቻ የሚገርም ነገር ነው። መልካሙ ግን ምን አይል ጨካኝ ሲሆን ነው ይሄ ልጅ ላይ። በዛ ላይ በራሱ በቤተሰቡ ንብረት ነው እንደዚህ እየሆነ ያለው። አሴርም የጠየቀም የቤተሰብ ንብረት ነው እንጂ ስርቆት አይደለም። ይሄ ልጅ ሰው አጥቶ ነው እንጂ የቤተሰብ ንብረት ራሱ ያስተዳድረው ነበረ። ወደ ስርቆት ማሄድ ነበረ። መማር ሲገባው ሳይማር አድጓል። እንግዲህ አይታችኋል ከሀና አባት ጋራ ከዚህ በፊት እየተማረ እንትን እያለ ዛሬ ቆይቷል እና እሱን እያስታወሰ የሀና አባት ያው ታውቃላችሁ አሴርን አባረውታል። ሁለተኛ አጠገቤ አትድረስ፣ እኔ ሌባ ሰውን አልፈልግ፣ የሚዋሽ ቃሉን የሚሰብር ቃል በላ አልፈልግም ብሎ አባሮታል። አሴርም እንግዲህ በአሁኑ ሰዓት የሱ ስህተት ስላልሆነ ያው መስረቅ ካቆመ ቆይቷል። የሱን ምክር እየሰማ ከሱ ጋራ እየዋለ ቤተ ክርስቲያን እየሄደ ከሀና አባት ጋራ ያገኘ እየበላ በቃ መልካም ነገር ከሱ ተምሮ ነበረ እና ትቶ ነበረ። በአሁኑ ሰዓት ግን ለሀና አባት መስዋዕት የከፈለ እንደሆነ ሀና ስታቅ ለራሷም እቅርታ አታደርግም። ስትሰማ ያው ለፍቅር ሁሉንም ነገር ተናግሯል አሴር እና አሴር ሀና እንግዲህ ካሁኑ በኋላ አጠገቤ አትድረስ ብላኛለች። ስለዚህ እኔ ያ ብር ለምን ነበረ የጠየቀው አባቴን ብላ ፍቅር ስትጠይቀው እንግዲህ እውነቱንም ነግሮታል ለፍቅር። ፍቅር እንግዲህ ደግሞ ለሀና ደውላ ያ ብር ለአሴር የታሰረው ተሰርቆ ሳይሆን ለአባትሽ ብሎ ነበረ ያ ብርን የፈለገው። ስለዚህ በአሁኑ ሰዓት አንተ እሱ ብር
ይወዳል ብለሹ እንዳባረሹ አይደለም፣ በተቃራኒ ነው አለ እና አሴርም እንግዲህ ያው ታውቃላችሁ የሚሰርቅ ሰው ምንም የሌለ ሰው በዛሬ ቀን ቦታ ስለሌለ እኔ ይቅርታ ቢጠይቅም ሰው ይቅርታ ስለማያደርግልኝ እኔ ይቅርታ ልጠይቅ አይደለም የመጣው ብሎ ለሀና አባት መለሰለት። እንግዲህ ሀና አባትም ሁለተኛ ላይክ አልፈልግም ብሎ ከሸኙ በኋላ ከዚህ በፊት አብሮ ያወሩ አብሮ ሁሉንም ነገር የተባባሉ ሁሉንም እያስታወሰ በቃ እኔ ትክክል አይደለም እያለ እየተጨነቁ ነውና እንግዲህ በአሁኑ ሰዓት አሴር ምንም ነገር ጥፋት አልሰራም። ሀናን በጣም ያፈቅራታል። ኤልያስም ደግሞ ሀናን ይወስድብኛል ብሎ አሴርን በጣም ጠልቶታል። ማየት እንኳን አይፈልግም። እሱ ካየ ቶሎ ብሎ ዞር ይላል። ኤልያስ እንግዲህ በጣም እየተነጫነጨ ነው። ጸባውም ተቀይሯል። ፍቅር እንግዲህ እንደዚህ ያደርጋል። ሀናም በመካከላችን ምንም ስለሌለ የሚያስቀና ነገር ምንም የለም ብላ መልሳለታለች። እሱ ግን እኔ እየቀናው ነው ብሏል። ያው አሴር ካስፈታች በኋላ ይሄ ነገር አስቀንቶታል። ያው ከአሴር ጋራ ግንኙነት ያላቸው መስሎት ነበር፣ ግን ደግሞ አሴር ይወደዋል። እውነት ነው። አሴር እወድሻለሁ ብሎ እንኳን አልጠየቃትም። ቢሆንም ግን አሴር በየቀኑ ሀና ቤት እዛ እየሄደ ሀናን እያያት ከሀና አባት ጋራ መዋል ከጀመረ ወደ ራሱ ተመልሷል። ሱስም ትቷል፣ ስርቆትም ትቷል። ህይወቱ እየተቀየረ ነው እና አሴር አሁን ትክክለኛ መንገድ ላይ ነው ያለው። ቢሆንም ግን አሁን እነኚህ ሰዎች ማከታ አድርጎ ነበረ። ቤተሰቦች ባጣ እንኳን ሌላ ቤተሰቦች አግኝቻለሁ። ያ እንጀራ አባቴ መቼም እንጀራ አባት ሊሆንልኝ አልችልም። ስለዚህ ካሁኑ በኋላ የኔ አባት አንተና አንተ ነው ብሎ የሀናን አባት ተቀብሏል። ግን ደግሞ የሀና አባትም የጸጸታቸው ነገር የገዛ ስጋዬ ቢሆን እንደዚህ አላባረርም ወይ ደግሞ ቁጭ ብዬ አላይም ነበረ ብሎ ለራሱ ጥያቄ አቅርቦለት ነበረ እና ሀናም ያው ኤልያስ ብር እየላከለት እንደነበረ እና ያ ብር ከአባቱ ጋራ እንደሚዋል ካወቀች በኋላ ስለ አሴርም መጨነቅ ስለ አሴርም ማውራት አትፈልግም እና የሀና አባትም አውቆበት ለምንድን ነው ምን ተፈጠረ ብሎ ቢጠይቅም ሀና ብዙ ጊዜ ድብቅ ናት። ለአባቱ ያገኘች ነገር ሁሉ አትነግሮም፣ ይጨነቃል ብላ ስለምታስብ ማለት ነው። ሌላ ደግሞ ምናሴና ፍቅር ብዙ ጊዜ በተደጋጋሚ እየተገናኙ ነው፣ እያወሩ ነው። ብቻ ምናሴ ፍቅርን እየወደዳት ይመስለኛል። እሷም ወደ ምናሴ እየሄደች ነው። ብቻ አላቅም፣ አንድ ላይ ቢሆኑ ደስ ይላል። ሰላምም እንግዲህ ወንድሙን አስጠነቅቃለች። ጥንቃቄ አድርግ፣ ሁሉም ሰው ይወደኛል ብለ አታስብ እያለችው ወንድሙን እያስጠነቀቀችው ነው። ሌላ ደግሞ አሴር ከዚህ በፊት የሚናሴ ስልክ ሰርቆ ነበረ። ልክ ያው እስር ቤት ሲሄዱ አሴርን ሲያየው አስታውሶ ነበረ። የአሴር ሁለቱም አስታውሶ ነበረ። ቢሆንም ግን በዛሬ ቀን እኔ ቂም አልያዝኩም፣ በቃ ትቻለሁ። የእናተ ስልክ ነበረ እየወሰድክብኝ። አሁን ለአሴር ያለችው ብቸኛ እህቷ ፍቅር ናት። ፍቅር እንግዲህ አባቷም ተደብቃም ቢሆን እያገኘችውን አሴርን እያበረታታችሁ ነበረ። ዛሬ ራሱ የአሴር ነገር ራሱ ለሀና የምትነግረው ኤልያስ እንግዲህ ለሀና የሚሆንም አይመስለኝም። አንደኛ ይቀናል፣ ሁለተኛ ደግሞ ቸኩል ነው። ግን ደግሞ አይታችሁ እንደሆነ አሴር እያፈቀራት ዋጥ አድርጎ ለመናገር ራሱ ፈርቶ ቁጭ ብሏል። አሴር በጣም ያፈቅራታል ሀናና አሴር አንድ ላይ ቢሆኑ በጣም ደስ ይላል። አሁን ደግሞ ተለውጧል። አንድ ላይ ሆኖ ቢሰሩ ህይወታቸውን ማሸነፍ ይችላሉ። ያጣ ሁሉ አያገኝም ማለት አይደለም። ዋና ልብ ነው። ሰው ደግሞ ካለፈ ከተማረ አንድ ከተነሳ መመለሻ የለውም ማለት ነው።